ቁርአን በወረደበት ወቅት የአረብኛ ቋንቋ ከፍተኛ ልቅና ላይ የደረሰበት ዘመን ነበር። በርካታ እምነት የለሽ አረቦች ይህን ለማድረግ ሞክረው በአሳፋሪ ሁኔታ ተዋርደዋል። የአንዳንዶቹ ከሃዲያን ሙከራዎች በታሪክ መጽሐፍት ውስጥ ተጽፎ እስከ ዛሬም መሳቂያ መሳለቂያ እንደሆኑ ይገኛሉ። ይህ ፈተና ከዛሬ 1400 ዓመት በፊትም ጀምሮ እስከ ዛሬ ድረስ አለ። ዛሬ ስረ መሰረታቸው ክርስቲያን የሆኑ 14 ሚሊዮን አረብ ክርስቲያኖች አሉ። አረብኛ አፍ መፍቻ ቋንቋቸው ነው። ይህ ፈተና አሁንም አለላቸው። የቁርአን ሐሰተኝነት ማረጋገጥ ከፈለጉ ማድረግ ያለባቸው አንዲት ቁርአንን የምትመስል ሱራ ማምጣት ብቻ ነው። አንዳንድ የቁርአን ሱራዎች ወይም ምዕራፎችን ያያችሁ እንደሆነ ጥቂት ቃላትን ብቻ የያዙ አሉ። ነገር ግን ማንም ካሁን በፊት የነሱን አምሳያ ማምጣት አልቻለም። ኢንሻአላህ ወደፊትም ማንም ማምጣት አይችልም። እኔ አረብ አይደለሁም፣ ይህንን ፈተና አስመልክቶ ምንም ላደርገው የምችለው ነገር የለም የሚል ይኖራል። ቁርአን ግን አረብ ላልሆኑትም ፈተና አስቀምጧል። አረብኛ ቋንቋ የማይችሉ የሆኑ በዓለም ያሉ ሌሎች ህዝቦች የቁርአንን ሐሰተኝነት ማረጋገጥ ከፈለጉ ለነሱ የሚሆን ፈተና ተዘጋጅቶላቸዋል። ንግግሬን የጀመርኩት በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ ቁርአንን አያስተነትኑ ከአላህ ሌላ ከሆነ አካል የመነጨ ቢሆን ኖሮ ከውስጡ በርካታ ተቃርኖችን ባገኙ ነበር ይላል። ቁርአን እያለን ያለው ይህ ቁርአን ሐሰተኛ ነው ካላችሁ ለማረጋገጥ አንድ የሚቃረን አረፍተ ነገር ወይም አንድ ስህተት የሆነ ወይም አንድ መፋለስ አገኙበት ነው። በእርግጥ በመቶዎቹ የሚቆጠሩ ሰዎች ከቁርአን ውስጥ ይህ ስህተት ነው፣ ይህ ይቃረናል እያሉ አውጥተዋል። ሁሉም 100% ማለት ነው ቁርአንን ካለ ቦታው ወይም ካላገባቡ ቀንጭበው እየጠቀሱ ወይም ሆን ብለው አዛብተው እያቀረቡ አሊያም ህዝቡን ለማሳሳት ትርጉሙን እያጣመሙ አቅርበው ነው ተሳስቷል፣ ተቃርኗል ብለው ያሉት። በርካታ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና ሃይማኖት መስራች ናቸው የሚል የተሳሳተ ግንዛቤ አላቸው። ኢስላም ግን የሰው ልጆች ምድር ላይ መኖር ከጀመሩበት ጊዜ አንስቶ የነበረ ሃይማኖት ነው። ቀደም በአላህ ሱብሓነሁ ወተዓላ የተላኩት ነቢያት በሙሉ የተላኩት ለህዝባቸውና ለሀገራቸው ሲሆን መልእክታቸውም በጊዜ የተገደበ ነበር። ለዚያም ነው በዛን ወቅት ካደረጓቸው የባህሩ ለሁለት መከፈል፣ የሞተ ማንሳትና የመሳሰሉት ተአምራቶች በዛን ወቅት ለነበሩት የሚያሳምን ሲሆን አሁን ያለነው ግን ልንመረምረውና ልናረጋግጠው አንችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያና ለሰው ልጆች በሙሉ የተላኩ ነብይ ሲሆኑ መልእክታቸውም እስከ ዘላለሙ ነው። ቁርአናችን በሱረቱል አንቢያ ምዕራፍ 21 ቁጥር 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን መሐመድ ሆይ ለዓለማት እዝነት አድርገን እንጂ አላክንህም ይላል። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ እንደመሆናቸው መጠን የተሰጡትን መጽሐፍ ቁርአን ተአምራዊና አሁን ባለነውም ሆነ ወደፊት በሚመጡት ሊመረመርና ሊፈተን የሚችል ዘላለማዊ ነው። ምንም እንኳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ እንደተገለጸው በሕይወት ዘመናቸው በርካታ ተአምራቶችን ያከናወኑ ቢሆኑ አጋነውት አያውቁም። እኛ ሙስሊሞችን ብንሆን ስለ ቁርአን እንጂ ነብዩ ሰለላሁ ዐለይሂ ወሰለም ስለፈጸሙት ተአምራቶች ጉራችንን ስንነፋ አንስተዋልም። ቁርአን ከዛሬ 1400 ዓመት በፊትም ተአምራዊነቱን አረጋግጧል። ዛሬም ባጭሩ ለመግለጽ ቁርአን የተአምራቶች ሁሉ ተአምር ነው። ሁሉም ሰው ሙስሊም ይሁን ሙስሊም ያልሆነው የሚስማማበት አንድ ነጥብ ቁርአን ለመጀመሪያ ጊዜ የተነበበው በ6ኛው ክፍለ ዘመን አረቢያ ውስጥ በተወለደውና ስሙ ሙሐመድ ሰለላሁ ዐለይሂ ወሰለም በሚባል ሰው እንደሆነ ነው። በመሰረቱ ቁርአን ከየት መጣ የሚለውን አስመልክቶ 3 የተለያዩ እሳቤዎች አሉ። የመጀመሪያው እሳቤ እያወቁም ይሁን ሳያውቁ አሊያም ከውስጥ ህሊናቸው ያፍልቁት የቁርአን ደራሲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚል ነው።
ሁለተኛው እሳቤ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሌላ ሰው ወይም ከሌሎች የእምነት መጻሕፍት ኮርጀው ወይም ቀድተውት ሊሆን ይችላል የሚል ሲሆን ሶስተኛው እሳቤ የተቀደሰው ቁርአን የሰው ቃል ሳይሆን ከአላህ ሱብሓነሁ ወተዓላ የተገለጸ ነው የሚል ነው። ዛሬ እነዚህን እሳቤዎች እስኪ አንድ በአንድ እናስተንትናቸው። የመጀመሪያውን ስናይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያወቁም ሆነ ሳያውቁ አሊያም ከውስጥ ህሊናቸው አፍልቀው ቁርአንን ጻፉት የሚለው ሲሆን ምዕራባውያን ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች የቁርአን ምንጭ ምን ሊሆን ይችላል ብለው ሲያጠኑ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የደረሱት ነው ያሉትም በዚሁ ምክንያት ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን በፍጹም የራሴ ድርሰት ነው ብለው አያውቁም። ሁሌም ቢሆን ቁርአን የአላህ ቃል ነው ይሉ ነበር። ከዚህም ውጪ ነው ሊሉም አይችሉም። ቢሉም ኖሮ ዋሽተዋል ይባል ነበር። ከነብይነት በፊት 40 ዓመት እስኪሞላቸው ድረስ አንድም ቀን ሐሰት ተናግረው እንደማያውቁ ታሪክ ይነግረናል። ሁሉም ሰው ቢሆን ታማኝ ሐቀኛና ጨዋ መሆናቸውን አምኖ ይቀበል ነበር። አልአሚን ወይም ታማኙ የሚል ቅጽል ስም መሰጠታቸውም አይገርምም። እነዛ ከነብይነት በኋላ ውሸታም ነው ብለው የከሰሷቸው ሰዎች ሳይቀሩ ያላቸውን ውድ ዕቃዎች የሚያስቀምጡት እሳቸው ዘንድ ነበር። እስኪ እንግዲህ ታማኝ ሐቀኛና ጨዋ እንደሆነ የሚታመን ሰው ቁርአን የአላህ ቃል ነው እኔም ነብይ ነኝ ብሎ ለምን ይዋሻል? እስኪ እነዚህ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች ያቀረቡትን ክስ እንመርምር። አንዳንዶቹ ቁርአን የአላህ ቃል ነው እኔም ነብይ ነኝ ያሉት ምድራዊ ጥቅም ለማግኘትና ለመበልጸግ ማሰብ ነው ብለዋል። በእርግጥ በርካታ ሰዎች በሐሰት ነብይ ነን ቅዱስ ነን በማለት ምድራዊ ጥቅም ለማግኘትና ለመበልጸግ ይህንን የሚያደርጉ እንዳሉ አውቃለሁኝ። በዚህም ሀብት አግኝተው የተንደላቀቀ ህይወት ይመራሉ። እንደዚህ አይነቶቹ በዓለም ላይ በብዛት አሉ። በተለይ በዚች በሀገራችን ህንድ ውስጥ ይበዛሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ቁሳዊ ባለጸግነትን አስመልክቶ ከነብይነት በፊት የነበሩበት ደረጃ ይበልጥ ነበር። በ25 ዓመት ዕድሜያቸው ከዲጃ ረዲየላሁ ዐንሃ የምትባል ሀብታም ሴት ነበር ያገቡት። ይህም ከነብይነት 15 ዓመት ቀደም ብሎ ሲሆን ቁሳዊ ህይወታቸውም የተሻለ ነበር። ኢማሙ ነወዊ ሪያዱ ሷሊሂን በሚባለው መጽሐፋቸው ላይ በቁጥር 492 ላይ በዘገቡት ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችው አይሻ ረዲየላሁ ዐንሃ እንዳለችው ቤታችን ውስጥ እሳት ሳይለኮስ 2 ወር የሚያልፍበት ጊዜ ነበር ብላለች። ምክንያቱም የሚያበስሉት ምግብ እንኳን አይኖራቸውም ነበር። በውሃና በቴምር አንዳንዴም የመዲና ሰዎች በሚያመጡላቸው የፍየል ወተት ነበር የሚኖሩት። ይህ ለጊዜው የሆነ ሳይሆን አኗኗራቸው ነበር። በሪያዱ ሷሊሂን መጽሐፍ በቁጥር 465 እና 466 ላይ በተገለጸው ሐዲስ ቢላል ረዲየላሁ ዐንሁ እንደተናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጦታ በሚመጣላቸው ወቅት ለድሆችና ለተቸገሩ ይሰጡት ነበር እንጂ ለራሳቸው አያስቀሩም ነበር ማለቱ ተዘግቧል። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ቁሳዊ ጥቅም ፍለጋ ውሸት ተናገሩ እንዴት ይባላል? ይህንን የሚያፈርስ ወይም የሚያስጠነቅቅ የቁርአን አንቀጽ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያ የዚህችን ጠፊ ዓለም ጥቂት ዋጋ ለማግኘት ሲሉ መጽሐፍን በእጃቸው ለሚጽፉ የአላህን ቃል ለሚበርዙና ለሚከልሱ ከዚያም ይህ ከአላህ ዘንድ የተወረደ ነው ለሚሉት ወገኖች ወዮላቸው። እጆቻቸው በጻፉት ሰበብ ለሚደርስባቸው ብርቱ ቅጣት ወዮላቸው። በዚህ ርኩስ ምግባራቸው ለሚሸከሙት እጅግ የከበደ ኃጢአት ወዮላቸው ይላል።
ይህ የቁርአን አንቀጽ በእጆቻቸው መጽሐፍን ጽፈው ወይም ቃሉን ቀይረው ይህ ከፈጣሪ ነው የሚሉ ወዮላቸው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን ከራሳቸው አመንጭተው ጽፈው ቢሆን ኖሮ በሕይወት ዘመናቸው እያሉ በአንዷ ቀን የመጋለጥ እድል ነበራቸው። ያ ሆኖ ቢሆን ኖሮ ደግሞ ራሱ በጻፈው መጽሐፍ ውስጥ ራሱን የረገመ ግብዝ ይባሉ ነበር። አንዳንድ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአን የአላህ ሱብሓነሁ ወተዓላ ቃል ነው፣ እኔም ነብይ ነኝ ያሉት ለስልጣንና ለዝና ነው የሚል ክስ ያሰማሉ። ዝና፣ ክብርና ስልጣን የሚፈልግ ሰው ኳሊቲ ምን አይነት ነው? ጥሩ ምግብ ይመገባል፣ በቤተ መንግስቶች ውስጥ ይኖራል፣ ምርጥ ልብሶችን ይለብሳል፣ በአጃቢዎች ይጠበቃል፣ ወዘተ ወዘተ። የኛ ነብይ ሰለላሁ ዐለይሂ ወሰለም ግን የራሳቸውን ፍየል ያልቡ ነበር፣ የተቀደደ ልብሳቸውን ይጥፉ ነበር፣ ጫማቸውን ይጠግኑ ነበር። አብዛኛውን ጊዜ የቤት ውስጥ ስራም ያከናውኑ ነበር። እጅግ የሚያስደንቅ የሆነ ቀለል ያለና የመተናነስ ተምሳሌት ነበሩ። ባዶ ወለል ላይ ይቀመጣሉ፣ ያለ ጠባቂ ገበያ ሄደው ይገበያያሉ። ድሆች እንኳን ቤታቸው ከጋበዟቸው ሳይንቁ በመሄድ የቀረበላቸውን በደስታ ይመገባሉ። ይህ ድርጊታቸው በቁርአን ውስጥ በሱረቱ ተውባ ምዕራፍ 9 ቁጥር 61 ላይ ተገልጿል። ከመካከላቸው መልእክተኛውን የሚያወሱና እርሱ የነገሩትን ሁሉ የሚሰማ ነው የሚሉ አሉ። አዎ እርሱ ለእናንተ መልካምን የሚሰማ ነው፣ በአላህ ያምናል፣ አማኞች የሚሉትንም አምኖ ይቀበላል። ከመካከላችሁ ለእነዚያ ላመኑት እዝነት ነው በላቸው። እነዚያ የአላህን መልእክተኛ የሚያውኩት አሳማሚ ቅጣት ይጠብቃቸዋል። በአንድ ወቅት የእምነት የለሾቹ ተወካይ የነበረው ኡትባ የሚባል ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ይህ ነብይ ነኝ የምትለውን ካቆምክ ከአረቢያ ትልቅ ሀብት እንሰጥሃለን፣ የአረቢያ መሪም አድርገን ዘውድ እንጭንልሃለን፣ ንጉስም እናደርግሃለን። ካንተ የምንፈልገው ይህንን በአንድ አምላክ እመኑ የምትለውን ብቻ እንድታቆምልን ነው አላቸው። ነብዩም ሰለላሁ ዐለይሂ ወሰለም አሻፈረኝ አሉ። በቁርአን በሱረቱል ፉሲለት ምዕራፍ 41 ላይ እንደተገለጸው በአጎታቸው በአቡ ጣሊብ በኩል በርካታ ሙከራዎች ተደርገዋል። ይህንን መልእክተኝነትህን አቁም፣ ከአረቢያ ቀዳሚው ሀብታም ሰው እናደርግሃለን የሚል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ፀሐይን በቀኝ እጄ ጨረቃን ደግሞ በግራ እጄ ብታደርጉልኝ እንኳን እስከምሞት ድረስ አላቆምም ነበር ያሉት። እንግዲህ ይህንን የሚያክል ልመና የቀረበለት ሰው ለምን ሲል መከራ የበዛበትና መስዋዕትነትን የሚጠይቅ ድርጊት ይመርጣል? ሁሌም ቢሆን ጨዋና ራሳቸውን ዝቅ ያደርጉ ስለነበር ድል ባደረጉ ወቅት እንኳ ይህ በኔ ችሎታ ሳይሆን በአላህ ሱብሓነሁ ወተዓላ እርዳታ የተገኘ ነው ይሉ ነበር። አንዳንድ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች አዲስ ቲዮሪ ይዘው መጥተው ነበር። ይኸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማይቶሚኒያ የሚባል የመዋሸትና የማጋነን ዝንባሌ ተጸናውቷቸዋል የሚል ቲዮሪ ያቀረቡ። ማይቶሚኒያ የአእምሮ ህመም ሲሆን በዚህ ህመም ውስጥ ያለ ሰው ውሸት ይናገርና በውሸቱም ያምንበታል። እንግዲህ እነዚህ ኦሪየንታሊስቶች ወይም ጥንተ ነገር አጥኚዎች ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ህመም ተይዘው ነበር ይላሉ። አንድ የአእምሮ ሐኪም ወይም ሳይካትሪስት በዚህ የአእምሮ ህመም የተያዘ ሰው ሲያክም ሐቅ የሆነ ነገር ያቀርብለታል። ምክንያቱም እነዚህ ሰዎች ሐቅ መቀበል የማይፈልጉ ስለሆኑ። ለምሳሌ አንድ በዚህ ህመም የሚሰቃይ ሰው የእንግሊዝ ንጉስ ነኝ ቢል የአእምሮ ሐኪሙ ውሸታም አይለውም። እሺ አንተ የእንግሊዝ ንጉስ ከሆንክ ንግስቱ አይታለች ይለዋል። በሽተኛውም እናቷ ዘንድ ሄዳለች ሊል ይችላል። ሚኒስትር የት አለ ቢለው ሞቷል። ዘቦች ወይም ጠባቂዎች የት አሉ እያለ ተከታታይ ጥያቄ ሲያቀርብለት በሽተኛው መጨረሻ ላይ በቃ እንደማስበው የእንግሊዝ ንጉስ አይደለሁም ማለት ነው ይላል። ቁርአንም በተመሳሳይ ሰዎችን ሐቅ የሆነ ነገር በማቅረብ ይጠይቃቸዋል። በእርግጥ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይሆኑ እነዚህ ይህንን ቲዮሪ ነድፈው በነደፉት ቲዮሪ ያመኑበት ሰዎች ናቸው ማይቶሚኒያ በሚባለው የአእምሮ በሽታ የተጠቁት። እነዚህን ሰዎች ቁርአንም የተለያየ ጥያቄዎችን በማቅረብ በዚህ ቁርአን የምትጠራጠሩ ከሆነ ይህንን እስኪ ይህንን አድርጉ፣ እስኪ አምጡ፣
እያለ በጥያቄ ያፋጥጣቸዋል። ይህንን በዚሁ ንግግሬ ወደፊት እናየዋለን። አንዳንዶች ደግሞ ሪሊጂየስ ኢሉዥን ቲዮሪ ወይም የተሳሳተ ሃይማኖታዊ እምነት የሚባልና የሰብኮንሽስ ቲዮሪ ወይም ደግሞ ቁርአንን ሳያውቀው በደመ ነፍስ ከውስጥ ህሊናው አፍልቆ ጻፈው የሚል ቲዮሪ አቀረቡ። እንዲሁም አንዳንዶች አላህ ሱብሓነሁ ወተዓላ ያድርገውና እብድ ነው የሚል መከራከሪያም አቀረቡ። ይህንን ደግሞ እስኪ እናስተንትን። እነዚህ ሰዎች የዘነጉት ቁርአን የወረደው 23 በሚሆኑ ተከታታይ ዓመታት መሆኑን ነው። ቁርአን የወረደው በአንድ ጊዜ አይደለም፣ በ23 ዓመታት ክፍል በክፍል ነው። እነሱ እንዳሉት ቁርአን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳይታወቀው በደመ ነፍሱ ከውስጥ ህሊናው የፈለቀ ቢሆን ኖሮ አንዳችን መፋለስ የሌለበት ሊሆን አይችልም ነበር። እንዲሁም ለ23 ዓመታት ከውስጥ ህሊናው ለሱ ሳይታወቀው የሚመጣን ነገር ላይ የተሳሳተ ግምት በመውሰድ አንድ ሰው ነብይ ነኝ ይላል መቻሉን ጭምር ዘንግተውታል። ይህንን ሊያረጋግጡ የሚችሉ በርካታ እውነታዎች በቁርአን ተገልጸዋል። ለምሳሌ ቁርአን ማንም ሰው ሊያውቃቸው የማይችል ታሪካዊ ክስተቶች በነብዩ ሰለላሁ ዐለይሂ ወሰለም ወቅት ተጠቅሰውበታል። ቁርአን በርካታ በስተኋላ ላይ የተከሰቱ ነቢያዊ ትንቢቶች እንዲሁም አሁን በዘመናችን በሳይንስ የተረጋገጡ በርካታ እውነታዎች ተገልጸውበታል። እንደዚህ አይነት እውነታዎች ደግሞ ከውስጥ ህሊና ወይም በእብድ አእምሮ ሊፈልቁ አይችሉም። ቁርአናችንም ይህንን በማረጋገጥ በሱረቱል አዕራፍ ምዕራፍ 7 ቁጥር 184 ላይ አያስተነትኑም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እብደት የለበትም፣ እርሱ ግልጽ አስጠንቃቂ እንጂ ሌላ አይደለም ይላል። እንዲሁም በሱረቱል ቀለም ምዕራፍ 68 ቁጥር 2 መሐመድ ሆይ አንተ በጌታህ ችሮታ እብድ አይደለህም ይላል። በሱረቱል ተክዊር ምዕራፍ 81 ቁጥር 22 ላይ ማንነቱን ጠንቅቃችሁ የምታውቁትና አብሯችሁ የኖረው ባልደረባችሁ መሐመድ እብድ አይደለም ይላል። በእነዚህ ሰዎች የቀረቡ በርካታ ቲዎሪዎች ላይ ሁሉ መነጋገር ወይም መወያየት አይቻልም። አንድ ሰው ሌላ አዲስ አይነት ቲዎሪ አለኝ የሚል ከሆነ በጥያቄና መልስ ወቅት ማቅረብ ይችላል። ኢንሻአላህ አቅሜ የቻለውን ያህል ለመመለስና ለማብራራት ሞክራለሁ። ሶስተኛው ክስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎች የእምነት መጻሕፍት ወይም ከሌሎች ሰዎች ንግግር ቀዱት ወይም ኮረጁት የሚለው ነው። አንድ ታሪካዊ እውነታ መጥቀስ ብቻ ይህንን ቲዎሪ ውድቅ ያደርገዋል። ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ያልተማሩ መሐይም ነበሩ። ቁርአናችንም በሱረቱል አንከቡት ምዕራፍ 29 ቁጥር 48 ላይ ከእርሱ ከቁርአን በፊት መጽሐፍ ማንበብ በቀኝ እጅህም መጻፍ የምትችል አልነበርክም፣ እንዲያማ ቢሆን ኖሮ ከንቶች በተጠራጠሩ ነበር ይላል። አላህ ሱብሓነሁ ወተዓላ ሰዎች የቁርአንን ምንጭ አስመልክተው ጥርጣሬ እንደሚፈጥሩ አስቀድሞ አውቋል። ለዚህም ነው በመለኮታዊ ጥበቡ የነቢያት መደምደሚያ የሆኑትን ነቢያችንን ሰለላሁ ዐለይሂ ወሰለም ሲመር ማንበብና መጻፍ የማይችሉ ኡምይ እንዲሆኑ ያደረገው። ያ ባይሆን ኖሮና ነብዩ ሰለላሁ ዐለይሂ ወሰለም የሚያነቡና የሚጽፉ ቢሆኑ ኖሮ ግብዞች በየገበያው ወሬ የሚያሞቁ ወረኞች አንድ የሚሉት ለወሬያቸው የሚሆን ነገር ባገኙና ነብያችንን ሰለላሁ ዐለይሂ ወሰለም ከሌላ ቦታ ቀርቶ አምጥቶ በአዲስ መልክ አዘጋጀው የሚለውን ክስ ባጠናከረላቸው ነበር። አላህ ይጠብቀንና ይህ ክስ ተቀባይነት የለውም። ዝንብን እንኳን ለስቅላት የሚያበቃ መረጃ ሊሆን አይችልም። ወንድማችን አሽረፍ መሐመዲ ከቁርአናችን ከሱረቱ ሰጅዳ ምዕራፍ 32 ከቁጥር 1 እስከ 3 ድረስ ባነበበልን የቁርአን አንቀጽ አሊፍ ላም ሚም ተንዚሉል ኪታብ ላ ረይበ ፊህ ሚን ረቢል ዓለሚን። አሊፍ ላም ሚም ይህ መጽሐፍ የተወረደው ከዓለማት ጌታ መሆኑ ቅንጣት አያጠራጥርም። ቀጠፈው ይላሉን? በፍጹም ተሳስተዋል። እርሱ ቁርአን ከጌታ የሆነ እውነት ነው። ከአንተ በፊት አስጠንቃቂ መልእክተኛ ያልመጣላቸው ህዝቦች ቅኑ መንገድ ይከተሉ ዘንድ ታስጠነቅቅበት ተወረደልህ ይላል። ቁርአናችን የሰውን የአተራረክ ስልት ተከትለው እንደተጻፉ
ሌሎች የእምነት መጻሕፍት አይነት አይደለም። ትረካ እንዴት ይጀምራል? ከዕለታት አንድ ቀን ቀበሮ ወይም ተኩላ፣ የበግ ግልገል ወዘተ እያለ ይጀምራል። በተመሳሳይ ሌሎች የእምነት መጻሕፍትን ብታነቡ በመጀመሪያ ቃል ነበር። ልክ ኖሮ ያለፈ እንደሚመስል አይነት አገላለጽ፣ የኃላፊ ጊዜ አገላለጽ ነው የሚጠቀመው። ቁርአን ልክ የሰዎች ትረካ የሚመስል መጀመሪያ እንዲህ ነበር ብሎ አይጀምርም። ሌሎችን የእምነት መጻሕፍት ብታነቡ ግን ልክ የሰው ትረካ የያዘ ቅደም ተከተል አላቸው። ስለ አንድ ሰው ይጀምራል፣ ስለ ቤተሰቡ፣ ስለ ልጆቹ እያለ በምዕራፍ 1 በምዕራፍ 2 እያለ ይቀጥላል። ቁርአናችንም ስለ ሰዎችና ስለ ቤተሰቦቻቸው ታሪክ ይተርክልናል። ልክ የሰው አተራረክ ስልት እንደያዙ የታሪክ መጻሕፍት አይነት አይደለም። ቁርአን የራሱ የሆነ የተለየ አገላለጽ አለው። ልዩ የሆነ መጽሐፍ ነው። ቁርአን የሰው ቃል መሆኑን ለማረጋገጥ ያልቻሉ ሰዎች ማረጋገጥ ሲያቅታቸው ቁርአን ማጭበርበሪያ ነው አሉ። በመላው ቁርአን ውስጥ አንድ ማጭበርበሪያ ማውጣት ግን አልቻሉም። ሰዎች ማስረጃም ሆነ ምክንያት በሌላቸው ነገር ያምናሉ። ራሳቸውን በማታለል በዚህ ባመኑት ነገር ላይ ይጸናሉ። ለምሳሌ እኔ አንድ ማስረጃም ሆነ ምክንያት ሳይኖረኝ ይህ ሰው ጠላቴ ነው ብዬ አመንኩኝ። ከዛ ሰው በተገናኘሁ ቁጥር ማስረጃም ሆነ ምክንያት ሳይኖረኝ ጠላቴ እንደሆነ ራሴን ባሳመንኩት መሰረት ልክ እንደ ጠላት እመለከተዋለሁ። እሱም ሁኔታዬን አይቶ እንደ ጠላት ያየኛል። እኔም አያችሁ ልክ ነው ጠላቴ ነው ማለት ነው ብዬ የራሴን እምነት አጠናክራለሁ። ይህ ሰው ጠላቴ ስለሆነ ነው ልክ እንደ ጠላቴ የሚያየኝም ብዬ እላለሁ። እኔ መጀመሪያውኑ ስለሱ ያለኝ የተሳሳተ እምነት እንደ ጠላት እንዳየው ባያደርገኝ ኖሮ ግን ያ ሰው ልክ ጠላቴ እንደሆነ አይነት ድርጊት አያሳየኝም ነበር። ሰዎችም ማስረጃም ሆነ ምክንያት ያላገኙለትን ነገር አምነው ራሳቸውን በማታለል ይጸኑበታል። ቁርአናችን አወራረዱ ምክንያትን ተከትሎ እንደሆነ ይነግረናል። አንዳንድ ሰዎች መለኮታዊ መጻሕፍት ከምክንያታዊነት በላይ ናቸው ይሉናል። ከምክንያታዊነት በላይ ከሆኑ ከመለኮታዊ መጻሕፍት የቱ ትክክል የቱ የተሳሳተ መሆኑን እንዴት ብለን እንለያለን? ቁርአናችን ምክንያታዊ ውይይትን ያበረታታል። በርካታ ሙስሊሞች ሃይማኖታዊ ውይይቶችን ይሸሻሉ። ሃይማኖትን አስመልክቶ ውይይት ከማድረግ ይቆጠባሉ። ግን በሚያሳዝን መልኩ ተሳስተዋል። ቁርአናችን በሱረቱ ነህር ምዕራፍ 16 ቁጥር 125 ኡድኡ ኢላ ሰቢሊ ረቢከ ቢልሂክማ ወልመውዒዘቲል ሐሰና ወጃዲልሁም ቢለቲ ሂየ አሕሰን፣ ወደ ጌታህ መንገድ በጥበብና በመልካም ግሳጼ ጥራ፣ ከእነርሱም ጋር በዚያች መልካም በሆነችው መንገድና ስልት ተወያይ። ጌታህ ከመንገድ የጠመመውን ጠንቅቆ ያውቃል፣ እርሱ የተቀኑትንም ያውቃል ይላል። ቁርአናችን ውይይትን፣ ምክንያታዊነትን ያበረታታል። እንዲሁም በቁርአናችን ቃሉ ሲተረጎም አሉ የሚለው የአረብኛ ቃል 332 ጊዜ መደጋገሙ፣ እንዲሁም ቁል ወይም በል የሚለው ቃልም 332 ጊዜ መደጋገሙ ቁርአን ውይይትን የሚያበረታታ ለመሆኑ ማስረጃ ነው። አማራጮችን ማስጨረስ የሚል ቲዮሪ አለ። ቁርአናችን ይህ ቁርአን ከአላህ ሱብሓነሁ ወተዓላ የተወረደ ነው ይለናል። ካልሆነ እሺ ምንድነው? አንዳንዶች የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእጅ ሥራ ነው ይላሉ። ያለመሆኑም በማስረጃ ተረጋግጧል። አንዳንዶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የዓለማዊ ጥቅም ለማግኘት ሲሉ የቀጣጠፉት ነው ብለዋል። ያም በማስረጃው ውድቅ ሆኖባቸዋል። አለ የሚሉትን ክስ ያቅርቡ፣ ፈተናውን ያልፍ እንደሆነ እናያለን። ይህ ቁርአን መጽሐፍ ነው፣ በወረቀት ላይ በቀለም የተጻፈ። ከየት እንደመጣ መገለጽ አለበት። ቁርአን ከአላህ የተወረድኩ ነኝ ይላል። ካልሆነ ከየት የመጣ ነው? በሱረቱል ጃሺያ ምዕራፍ 45 ከቁጥር 1 እስከ 2 ወይሴስ ሃሚም ተንዚሉል ኪታብ ሚነላሂ አዚዝል ሐኪም ሃሚም የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው አላህ ነው ይላል። ቁርአን በበርካታ ቦታዎች ላይ ይህንን ይገልጻል። በሱረቱል አንዓም ምዕራፍ 6 ቁጥር 19፣ በሱረቱል አንዓም ምዕራፍ 6 ቁጥር 92፣ በሱረቱል ዩሱፍ ምዕራፍ 12 ቁጥር 1 እና 2፣ በሱረቱል ጣሃ ምዕራፍ 20 ቁጥር 113፣ በሱረቱል ነምል ምዕራፍ 27 ቁጥር 6፣ በሱረቱል ሰጅዳ ምዕራፍ 32 ከቁጥር 1 እስከ 3፣
በሱረቱል ያሲን ምዕራፍ 36 ከቁጥር 1 እስከ 3 በሱረቱል ዙመር ምዕራፍ 39 ቁጥር 1 በሱረቱል ጋፊር ምዕራፍ 40 ቁጥር 2 በሱረቱል ጃሺያ ምዕራፍ 45 ቁጥር 2 በሱረቱል ረህማን ምዕራፍ 55 ቁጥር 1 እና 2 በሱረቱል ዋቂዓ ምዕራፍ 56 ቁጥር 77 እና 80 በበርካታ ቦታዎች ተጠቅሷል። በሱረቱል ኢንሳን ምዕራፍ 76 ቁጥር 23 ላይም ተጠቅሷል። ይህ ከአላህ የተወረደ መጽሐፍ ነው ይላል። ካልሆነ ከየት መጣ? የሳይንሱ ህብረተሰብ የተለየ አቀራረብ አለው። አንድ ሰው አንድ አዲስ ቲዮሪ ካለው ያንን ለማዳመጥ ጊዜ የለንም ይላሉ። ለዛም ምክንያት አላቸው። ምን ይላሉ? አዲስ አይነት ቲዮሪ ካለ ያን ቲዮሪ ሐሰት የሚያደርግ ማረጋገጫ ሳታገኝ በፊት ወደኔ ይዘህ አትምጣ ይላሉ። ያንተን ቲዮሪ ሐሰትነት የሚያረጋግጥ ነገር ሳታገኝ በፊት ቲዮሪህን ወደኛ ይዘህ በመምጣት ጊዜያችንን አታባክን ይላሉ። ይህ የሐሰትነት ማረጋገጫ ፈተና ይባላል። በክፍለ ዘመናችን መጀመሪያ ላይ አልበርት አንስታይን የዩኒቨርሳችን የአሰራር ሂደት እንዲህ ነው ብሎ የአንጻራዊነት ቲዮሪን ሲያቀርብ እነዚህ ሶስት ነገሮች የኔ ቲዮሪ ሐሰት ሊሆንባቸው የሚችሉ ማረጋገጫዎች ናቸው ብሎ አብሮ አቀረበ። ሳይንቲስቶችም ከ6 ዓመት ምርምር በኋላ የአልበርት አንስታይን ቲዮሪ ትክክል ነው ብለው አረጋገጡ። ያ ማለት አልበርት አንስታይን ታላቅ ሰው ነው ማለታቸው ሳይሆን ቢያንስ የሚለውን ልናዳምጠው ይገባል ማለታቸው ነበር። ቁርአናችንም የሐሰትነት ማረጋገጫ በርካታ ፈተናዎች ወይም ሙከራዎች በውስጡ ተካተዋል። ለወደፊቱ ከማንም ጋር ቢሆን የሃይማኖት ውይይት ውስጥ ከገባችሁ ሃይማኖት ትክክል እንደሆነ ማረጋገጫ መንገድ አለህ በሉት። እመኑኝ እኔ ሃይማኖቱን አስመልክቶ የሐሰትነት ማረጋገጫ ፈተና ሊያቀርብልኝ የሚችል አንድም ሰው አላጋጠመኝም። ቁርአናችን ግን በርካታ የሐሰትነት ማረጋገጫ ፈተናዎች አሉት። አንዳንድ በቀድሞ ጊዜ ብቻ ሊረጋገጡ የሚችሉ የነበሩ ሲሆን አንዳንዶች ግን ለሁሉ ጊዜውም የሚሆኑ ናቸው። ጥቂት ምሳሌዎችን ልስጣችሁ። ነብያችን ሰለላሁ ዐለይሂ ወሰለም አቡ ለሃብ የሚባል አጎት ነበራቸው። የነብያችን ሰለላሁ ዐለይሂ ወሰለም ኃይለኛ ተቃዋሚያቸው ነበር። ነብያችንም ሰለላሁ ዐለይሂ ወሰለም ከአንድ እንግዳ ሰው ጋር ሲነጋገሩ እየተከታተለ ያንን ያነጋገሩትን ሰውዬ ሙሐመድ ምን አለ? ቀን ነው አለ? ጨለማ ነው አለ? ጥቁር ነው አለ? ነጭ ነው አለ? ብሎ ከጠየቀ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት በተቃራኒው ያወራ ነበር። በቁርአን ውስጥ አንድ ሙሉ ሱረቱል ለሃብ የሚባል ምዕራፍ 111 ላይ አለ። በዚህ የቁርአን አንቀጽ አቡ ለሃብና ባለቤቱ የጀሃነም እንደሆኑ ተገልጿል። በተዘዋዋሪ አቡ ለሃብና ሚስቱ በፍጹም እስላምን እንደማይቀበሉ ሙስሊም እንደማይሆኑ የተገለጸበት ነው። ይህ የቁርአን አንቀጽ ከወረደ ከ10 ዓመት በኋላ ነው አቡ ለሃብ የሞተው። በእነዚህ ዓመታት ውስጥ በርካታ የሱ ጓደኞች የነበሩ እስላምን ተቀብለዋል። አቡ ለሃብ ግን ኢስላምን አልተቀበለም። ሁሌም ነብያችን ሰለላሁ ዐለይሂ ወሰለም እየተከታተለ እሳቸው ከተናገሩት በተቃራኒው ይናገር ስለነበር ቁርአን ሐሰት መሆኑን መለኮታዊ አለመሆኑን ለማረጋገጥ አቡ ለሃብ እኔ እስላም ሆኛለሁ ብሎ ማለቱ ብቻ ኢስላም የሚያዘውን አንድም ነገር ሳያከናውን ኢስላም ሆኛለሁ ብሎ ብቻ በአፉ ቢናገር ቁርአንን ሐሰተኛ በማድረግ ማረጋገጥ ይችል ነበር። ለሱ ቁርአንን ሐሰተኛ ማድረግ በጣም ቀላል ነበር። ቀደም ብሎ ይዋሽ ስለነበር ያኔም ኢስላም ሆኛለሁ ብሎ አንድ ውሸት መጨመር ብቻ ለሱ በቂው ነበር። ልክ መልእክተኛው እኔ ጠላትህ እንደሆንኩ ታስባለህ፣ ና ኢስላም ሆኛለሁ በል፣ እኔ ዋሾ መሆኔን ታረጋግጣለህ እያሉት ይመስላል። በጣም ቀላል ነበር። አቡ ለሃብ ያችን ቃል አልተናገረም። ያም አንድ ከአምላክ ያልሆነና በሰው የተደረሰ መጽሐፍ ውስጥ እንደዚህ አይነት በቀላሉ ሐሰተኝነቱ ሊረጋገጥ የሚችል አረፍተ ነገር ሊካተት እንደማይችል ማረጋገጫ ነው። ሌላው ምሳሌ በሱረቱል በቀራ ምዕራፍ 2 ከቁጥር 94 እስከ 95 ላይ መሐመድ ሆይ በላቸው ከአላህ ዘንድ በመጨረሻይቱ ሀገር ወይም ጀነት የናንተ እንጂ የሌላ የማንም ካልሆነች በዚህ እምነታችሁ እውነተኞች ከሆናችሁ ሞትን ተመኙ ይላል። በመቀጠልም እጆቻቸው ባስቀደሙት ኃጢአት ሰበብ ሞትን ፈጽመው አይመኙም።
አላህ በደለኞችን አዋቂ ነው ይላል። ይህ የቁርአን አንቀጽ አይሁዶች ከሙስሊሞች ጋር ባደረጉት ፍክክር የመጨረሻው አገር ጀነት የኛ የብቻችን ናት በማለታቸው ምክንያት የወረደ ነው። እንግዲህ የቁርአን አንቀጽ የመጨረሻው አገር ጀነት የእናንተ እንደሆነች ማረጋገጫ ካላችሁ እስኪ ሞትን ተመኙ ሲል ወረደ። በዚያን ወቅት ከነበሩት አይሁዶች አንዱ ማናቸውም ቢሆን ቀርበው ሞትን እመኛለሁ፣ ሞትን እሻለሁ ማለቱ ይበቃ ነበር። እርግጠኛው ሞት መሞት ሳያስፈልገው ሞትን እሻለሁ ብሎ መቅረቡ ብቻ ቁርአንን ሐሰተኛ ሊያደርገው የሚችል ማረጋገጫ ነበር። ቁርአን ሐሰተኛ ነው ብለው ሐሰተኝነቱን ለማረጋገጥ ይህ በጣም ቀላል ፈተና ነበር። ነገር ግን ከአይሁዶች አንዳቸውም አልቀረቡም። ይህ የሐሰትነት ማረጋገጫ ነው። ይህ ማረጋገጫ ቀደም ቁርአን በወረደበት ወቅት ለነበሩት ነው። በአሁኑ ጊዜ የሐሰትነት ማረጋገጫ መፈተኛ የሚሆን ከቁርአን ውስጥ የት አለ ልትሉ ትችላላችሁ። ቁርአን ግን ለዛን ወቅትም ለአሁኑ ጊዜም እስከ ዘላለሙ የሚሆን የሐሰትነት መፈተኛዎች አሉት። ቁርአን በሱረቱል ኢስራ ምዕራፍ 17 አንቀጽ 88 ላይ ሰዎችም ሆኑ ጂኖች የቁርአንን አምሳያ እናመጣለን ቢሉ አይችሉም፣ አንዳቸው የአንዳቸው ረዳት ቢሆኑ እንኳን ይላል። ቁርአን አረብ በሆኑትም ይሁን አረብ ባልሆኑ እንደተመሰከረለት በምድራችን ላይ ተወዳዳሪ የሌለው የአረብኛ ስነ ጽሑፍ ነው። የቁርአን ቋንቋ ግልጽ ያለ ትርጉም ያለው ተአምራዊና የላቀ ነው። በግጥም በስነ ጽሑፍና በቅላጼ የተዋበ ቢሆንም ከእውነት ቅንጣት ያፈነገጠ ግን አይደለም። አንድ የቁርአን አንቀጽ ተራውንም ሆነ አዋቂ የተባለውን ሰው እኩል ያሳምናል። ተአምራዊ መጽሐፍ ነው። የቁርአንን ተመሳሳይ አምጡ የሚል መፈተኛ በሱረቱ ጡል ምዕራፍ 52 ቁጥር 34 ላይ ተደግሟል። በስተኋላም ላይ አላህ ሱብሓነሁ ወተዓላ ፈተናውን በማቅለል በሱረቱ ሁድ ምዕራፍ 11 ቁጥር 13 ላይ ቀጠፈው ይላሉን እርሱን የሚመስል 10 የተቀጠፉ ሱራዎችን አምጡ ይረዷችሁም ዘንድ ከአላህ ሌላ የቻላችሁትን ሁሉ ጥሩ፣ እውነተኞች ከሆናችሁ ይህን አድርጉ በላቸው ይላል። ማንም ቁርአን የሚመስል 10 አንቀጽ ማቅረብ አልቻለም። አላህ ሱብሓነሁ ወተዓላ ፈተናውን የበለጠ ቀላል በማድረግም በሱረቱል ዩኑስ ምዕራፍ 10 ቁጥር 38 ቀጠፈው ይላሉን እርሱን የሚመስል አንዲት ምዕራፍ እንኳን አምጡ፣ ከሻችሁም ከአላህ ሌላ የቻላችሁትን ያህል ረዳቶችን ጠርታችሁ አስተባብሩ፣ እውነተኞች ከሆናችሁ ይህን አድርጉ በላቸው ይላል። ከዚያም አላህ ሱብሓነሁ ወተዓላ እጅግ በጣም ከቀላልም ቀላል የሆነችን ፈተና በሱረቱል በቀራ ምዕራፍ 2 አንቀጽ 23 እና 24 ላይ አወረደ። በባሪያችን በሙሐመድ ላይ ባወረድነው በዚህ ቁርአን ቅንጣት ጥርጣሬ ካለባችሁ እርሱን የሚመስል አንዲት ሱራ ወይንም ምዕራፍ እንኳን አምጡ፣ ከአላህ ውጪ ረዳቶቻችሁንም ጥሩ፣ ጥርጣሬያችሁ እውነትን ያዘለ ከሆነ። ይህን መፈጸም ከተሳናችሁ ወደፊትም መፈጸም አትችሉ። መቀጣጠያዋ ሰዎችና ድንጋዮች የሆነችን ለካህዲያን የተዘጋጀች እሳት ፍሩ ይላል። እዚህ ጋር ሚን ሚስሊሂ አንድ ተመሳሳይ ሱራ ወይም ምዕራፍ ይላል። ሌሎች ቦታዎች ላይ ሚስሊሂ ብቻ ነው ያለው። እዚህ ጋር ግን ሚን ሚስሊሂ እንደው ተመሳሳይ የሆነ ብሎ አቅልሎላቸዋል። ሙስሊም ያልሆኑ አረቦች ግን ይህን ማድረግ ተስኗቸው በአሳፋሪ ሁኔታ ተሸንፈዋል።